ኮንሲስታንትሊ ለ3 ወር ሶሻል ሚዲያ ላይ ፖስት ብናደርግ ምን ሊፈጠር ይችላል? እዚህ ይለኛል ከ2 ወር በፊት የሆነች ኮፊ ሃውስ ውስጥ ቁጭ ብዬ ቡና እየጠጣው ነበር ይሄንን ውሳኔ ወሰንኩት። ፕሮባብሊ ትክክል ላይሆን ይችላል። 60 ኤዲትድ ቪዲዮ በሳምንት 5 ጊዜ ለ3 ወር ፖስት ማድረግ። ነገር ግን መጀመሪያ የ60ዎቹን ቪዲዮ ስክሪፕት ተጽፎ ማለቅ አለበት። ምክንያቱም ከጀመርኩ በኋላ ማቋረጥ አልፈልግም። ስለዚህ 2 ወሩን ሙሉ የነዚህን የ60 ቪዲዮዎች ስክሪፕት ስጽፍ ቆዩ። እግዚአብሔር ይመስገን አሁን ጨርሻለሁ። አሁንም ግን አንድ ቻሌንጅ አለ። 60ዎቹንም ቪዲዮ ሹት እያደረኩ ኤዲት እያደረኩ ምንም ቀን ሳልስት ፖስት ማድረግ ችላለሁ ወይ? ደግሞ በቲክቶክ ላይ ብቻ አይደለም፣ ዩቲዩብ፣ ሊንክድኢን፣ ፌስቡክ እና ኢንስታግራምንም ያጠቃልላል። እውነት ለመናገር እኔም እዚህ ላይ እርግጠኛ አይደለሁም፣ ግን የአቅሜን እሞክራለሁ። ከሚደረጉት ቪዲዮዎች ስር ስንተኛው ላይ እንደደረስን ጽፍላችኋል። ትላንት ፖስት የተደረገ ቪዲዮ ስላለ ይሄኛው ሁለተኛው ነው የሚሆነው። እናንተም ሶሻል ሚዲያችሁ ማሳደግ ከፈለጋችሁ ይሄንን ቻሌንጅ መቀላቀል ይቻላል። እኔም እንግዲህ ትላንት ጀምር ይሄንን ይመስል ነበር። ምን እንደሚፈጠር አብረን እናያለን። ቴንክ ዩ